በብሔር በእምነት ሳትለዩ ነው እኔን አግዛችሁ እዚህ ላይ ያደረሳችሁኝ። ገባችሁ? ሁላችሁም እዚህ ጋር ያደረሳችሁኝ ተባብራችሁ ነው። ብሔር እምነት ምንም አልቆጥርም። እኔ ግን ኦርቶዶክስም የኔ ህዝብ ነው። የእናንተን እምነት እኔ አከብራለሁ፣ እናንተን አከብራችኋለሁ። ምንም አይነት ነገር ደግሞ አላወራውም እንደዚህ ብዬ ማለት ነው። እና የኔና እሱ የተጣላንበት ነገር ይፋ እንዳይሆን ስለፈለገ አንቺ ሳስቀድሚኝ ተንኮል ላስብ ብሎ ነው በስልክ ራሱ ስናወራ እንደዛ ብሎ የተናገረው ማለት ነው። እና እኔ ዛሬ ደግሞ እውነቱን ለመንገር ነው የመጣሁት። እውነቱን ላወራችሁ ነው የመጣሁት። ለምን በዛ ልክ ቲክቶክ ሳይ እሱ ነው የሚመጣው። በቃ እሱ ውሸት እያወራ በጣም እያስጠላ ውሸት ነው የሚያወራ ያለው። እና ቪዲዮ ለመስራት ስላልተመቸኝ ነው ወጥቼ፣ ግን ድምጽ መስጠት አለብኝ፣ ዝም ማለት የለብኝም። እና እኔ ስለ ኦርቶዶክስ ስለ እምነት ራሱ ነው ደግሞ ሲጀምር መጀመሪያ እምነት ምንም አያጣላንም፣ አንቺን በሃይማኖትሽ እኔን በሃይማኖቴ ብሎ ነው ይሄንን ግንኙነት ከኔ ጋር የጀመረው። ግን እኔ የኢትዮጵያን ሕዝብ በጣም ነው ማከብረው። ያነሳችሁኝ፣ የደገፋችሁኝ፣ የጠገናችሁኝ ኦርቶዶክስ ሳትሉ ሙስሊም ሳትሉ ፕሮቴስታንት ሳትሉ ሁላችሁም እዚህ ጋር የደረሳችሁኝ እናንተ ናችሁ። በእናንተ ነው እዚህ ላይ የደረስኩት። ግን እኔ በፍጹም አልተናገርኩም እንደዚህ ብዬ። እኔና እሱ የተጣላ ነው እሱ በቃ እኔ ራሴ ምን ብዬ ልናገር? እንደዛ እሱ ራሱ ሜቢ ቢወደኝ እንደዚህ ብሎ አይናገርም ብለው እንኳን ግን አላልኩትም። እኔ እንደውም እኔና እሱ የተለያየ ነው። እሱ ቺት አርጎብኝ ነው እንጂ ምንም ነገር አርገን አይደለም። የተለያየ ነው። ቺት ሲያረግብኝ በቃ አልፈልግም ብሬክ አፕ እናርግ ስለው ወይም ደግሞ ለህዝቡ ፕሮሞሽን ነው ምንም ነገር የለንም እኔና እሱ ብዬ ልናገር ነው ስለው ለምን እንደዛ ትናገሪያለሽ በሚል በሃይማኖት ጉዳይ ከናንተ ጋር ሊያጣላኝ መጣ ማለት ነው። ሶ እኔ በጣም ነው የምወዳችሁ። ማንም ሰው ደግሞ ጓደኞቼ ሁላ ኦርቶዶክሶች ናቸው፣ ጴንጤዎች ብዙ አሉ ጓደኞቼ ኦርቶዶክሶች። ገንዘብ ልጇን እንዳታሳድግበት ልጅቷ ያላየችውን ነገር ሁሉ ቲክቶክ ላይ አውጥተህ አሳይተሃት እንደፈለክ እንደ ሸንኩራም አርገህ መጣሃት። አሁን ነው ሃይማኖት የታየክ። ድራማ ትሰራለህ አይደለ? እላይላችን ላይ የህዝብ ገንዘብ የህዝብ እርዳታን ገንዘብ አጨርሳት አጨፍራ ያለኛ ሰው የለም ብለህ አለሌ ስትሉ ከርማችሁ እሷም ቅንዝር ያለች ቅንዝረኛ በልጅነቷ ወለደች። መልሳ ደግሞ ትንሽ እንኳን ሳታርፍ ያችን ሳንቲም አገኘው ብላ ማንም አይመለከተውም ብላ ከተሰጣት መጠለያ ወጣ እብድብ ዳጫውቷት እንደዚህ ሆነች። አያ የሴት ልጅ መጨረሻ ይሄ ነው። አንተ ግን ባለጌና ውሻ ነህ። እሺ ከሃይማኖቴ ጋር ሄደ እሷ እንዲናት እንደ ሸንኮራ መጣ ከተጎዳችበት የወጣችዋል ልጅ እንደገና ሌላ ጉዳት። በስመ አብ ምን አይነት አረመኔ ነህ አንተ! ህዝብን እንኳን አትፈራ። አሁን ማስተባበያ ለመስጠት ነው። እውነታ ሃይማኖትን ትወዳለህ እንድትባል ነው። አንተ እውነታውን ሃይማኖተኛ ነህ? መጀመሪያ እያወቅህ አይደል እንዴ የገባህበት ጉዳይ ውስጥ? ሃይማኖቷን አታውቅም እንዴ? አብረስትን ዘላዘል የከረምከው እኮ ሃይማኖቷን ታውቃለህ። ምን አይነት ዘልዛላ ነህ አንተ! ምን አይነት ቤተሰብ ነው ያሳደገህ? ምን ትንሽ ህዝቡን አታፍርም? ትንሽ አሁን መግለጫ የምትሰጠው አንተ እውነት ይሄ ትክክለኛ መግለጫ ይሆናል? ብሯ መጨርሰ ልጅቷን ተጫውተህባት እሽኮለሌ ብለህባት እንደ ሸንኮራ መጠህ እንደ አይስክሪም ለሰልሳ ሲበቃ አሁን ሃይማኖት አሁን የታየክ ወይ? እናንተ ባለጌዎች ደፋሮች! አየህ ይሄ ነው ወንድ ማለት ይሄ ነው። ሁለተኛ ጓደኛዬ ናት አልክ። የመጀመሪያም ጓደኛዬ አብረን ቆይተናል። ከዚህችም ጋር እንደዚህ እኔ ምኑ ነው ግን የምታወራው ወሬ ሁሉ ምንድን ነው ግን? ምን አይነት ኮተታም ነህ አንተ! ሴታ ሴት እንደ ሴት እየተኳኳልክ ጺምህን ቀለም እየተቀባህ ቅንድብህን እየተኳኳልክ እንዳልጫ ኧረ ፈጣሪ አፈርድሜ ቀላቅለ አንተን ብሎ ኦርቶዶክስን ስም አታጥፋ። ርካሽ ወራዳ ሲያብድ ከሷ ጋር ሲያብድ ምን ይጠበስልኝ? የት ላይ ወጥቼ ሽንት የልሽና እንዳላልክ ወደ ላይ ተዘቅዝቀህ እንዳልሸናክ አሁን ደግሞ ተለያይተን ምን ብዬ እንደምሰድብህ አላውቅም።
ጋጦጥ ቤተሰብ ዘር ማንዘር አሰዳቢ። እቺ ደግሞ ቀበጥ ቅብጥብጥ አልፋ ልጇን እንደማሳደግ ስንት ሰው ረድቷት።